ስለሰረከኝ ሳይሆን ያለ በቂ ምክንያት ስለሰረከኝ ተናድጄብሃለሁ። ከምታስበውና ከምትገምተው በላይ አሳማኝ ምክንያት አለኝ። ሌባና ሌባ ፕሮዳክሽኑ ከነ ኤዲቲንጉ ወደ 1 አመት አካባቢ ፈጅቷል። ከዛ በኋላ ግን 3 አመት ደግሞ ተቀምጦ እየጠበቀ ነበር። ኮቪዱንም ጦርነቱንም እስኪያልፍ ድረስ ሀገራችን ሰላም እስክትሆን ድረስ አስቀምጠን እየጠበቅን ነበር። እንግዲህ አሁን መውጣት ያለበት ታይም ነው ብለን ያወጣ ነው። ቆይቷል። ኮሮና ከመግባቱ በፊት ነበር። እኛ መጋቢት ላይ ነበር ልናስመርቅ የነበረው። ከዛ ወዲያው ኮሮና ገባብን። ከዛ በኋላ ጊዜውን ጠብቆ ነው ሀገራችን ላይ የተለያዩ ነገሮች ሀፕን ያደርጉ ስለነበረ እሱን መጠበቅ ነበረብን። ለዛ ነው ሳታይር ነው። በማህበራዊ ስም በሽሙጣዊ መልክ አድርጎ ግን ደግሞ በጣም ጥልቅ ማሳብ አለው። ልብ አንጠልጣይም አለው በጣም እና የተሟላ ጃነር ነው ማለት እንችላለን። ማንም ሊሰራ የሚችል ስራ ሱቅ የመላኪያ ያልከናል። ያንተን አቅም አይፈልግ ከባድ ኬዞች ይገባል። አንደኛ ስክሪፕቱ በጣም ትልቅ ስክሪፕት ነው። እያያችሁት እንደሆነው በጣም ደስ የሚል ትልቅ ታሪክ ነው። ከዛ ባለፈ ደግሞ አጠገብ የሚተውኑት ተዋናዮች በጣም ትልልቅና ኤክስፒሪየንስ ያላቸው ናቸው። አይደለም በዚህ ልክ ሮል ኖሮኛ ብሬያቸው ልሰራ ይቅርና ባየኋቸው ምናም ብለው ዊሽ የምታረጋቸው አይነት ሰዎች ናቸውና እጅግ በጣም ፈታኝ ነበረ፣ ግን ደስ ይላል በጣም እግዚአብሔር ይመስገን። እጅግ በጣም የሚያኮራ ነው። በኔ እድሜ ላለ አንድ ወጣት ዳይሬክተር እነ ቤቢን ደረጃ ኃይሌን እንግዳ ሰውን በጣም ኤክስፒሪየንስድ ነው። ከነዚህን ማኔጅ አድርጎ መስራት በራሱና መጨረስ እጅግ የሚያኮራ ነው። የነሱ ደግሞ ኤክስፒሪየንስ ለኛም አግዞናል። እግዚአብሔር ይመስገን በጣም በጥሩ ዲሲፕሊን ነው አግዘውን የሰሩትና እነሱንም ማመስገን እፈልጋለሁ። እጅግ በጣም ደስተኛ ነኝ። በዚህ አጋጣሚ የፊልሙን ደራሲና ዳይሬክተር ፍጹም ክብረትን ወንድሜም ጓደኛዬም የስራ ባልደረባዬም ነው። እጅግ በጣም አመሰግናለሁ። አምኖብኝ ይሄን ስክሪፕት ስለሰጠኝ እጅግ አድርጌ አመሰግናለሁ። ማለት ምንም መስፈርት አልነበረውም። እኔን ካስት ለማድረግ ጀስት ችሎታ ብቻ ነበረና እሱን አምኖ ከእንደዚህ ትልልቅ አክተሮች ጋር ተዋናዮች ጋር እንድተውን እድሉን ስለሰጠኝ ኢቭን በሱም ዳይሬክት መደረግ እንድችል ስላደረገ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ እላለሁ። በገንዘብ ደረጃ በጣም ፈጅቷል። ከ900 ሺህ ብር በላይ ፈጅቷል። በጣም ትልቅ አክተሮች ናቸው ፊልሙ ላይ እንደምታያቸው ያሉት። በጣም አዳዲሶችም ልጆች አሉት። ከ160 በላይ ተዋናዮች ነው የተሳተፉበትና በጣም ኮስቲ ነበር። ፕሮዳክሽኑም በጣም ኮስቲ ነበረ። እና ወደ 900 ሺህ ብር አካባቢ ፈጅቷል። እግዚአብሔር ቢፈቅድና ቢወድ መስራት የምፈልገው ትወና ላይ ነው። ፕሮዳክሽን ላይ ብዙ ስራዎች አሉ። ፕሮዳክሽን ላይ እሳተፋለሁ፣ ግን መስራት የምፈልገው በትወና ነው። እንግዲህ ሌባና ሌባን ጥሩ ስራ ይዞ የሚመጣ ከሆነ ከዚህ በኋላ በደንብ የመቀጠል ፍላጎቱ አለኝ። እግዚአብሔር ከረዳኝ በዚሁ ቀጥላለሁ። ሌባና ሌባን እየከፈላችሁ እንድታዩ ዩቲዩብ ላይ እስኪወርድ አትጠብቁ። ሲኒማው ማበረታታት አለባችሁ። የሀገራችሁ ልጆች ነንና እኛን ሰፖርት ማድረግ አለባችሁ። ነገ የተሻለ ስራ ይዘን እንድንመጣ በክብር ጋብዛችኋለሁ። በደንብ እንዲያዩት ጋብዛለሁ። የምር የሚቆጩበት አይደለም። ገብተው ቢያዩት እንደለመድነው አገራችን ላይ ሁል ጊዜ የኢትዮጵያ ፊልም እንደሚባለው አይደለም። በደንብ ለፍተው ተዘጋጅተውበት ነው የሰሩትና ግዴላችሁም እዩት እላለሁ። ልጅቷ ለፍታ ያመጣችውን ገንዘብ ባንዴ በትነህ ባዶ እንዳታስቀራ። ወንድምሽ እንድትኖር አይፈልግም። እንደዚህ አይነት ወንድም ስላለሽ በጣም እድለኛ ነሽ።